ልጆች ቤታቸው ውስጥ ዋጋ እንዳላቸው ማወቅ ይፈልጋሉ። ለቤተሰቦቼ መጠቅም ልጅ ነኝ፣ ለቤተሰቦቼ ዋጋ ያለኝ ልጅ ነኝ የሚለውን የሚረዱበት የራሳቸው መንገድ አላቸው። እስከ 11 እድሜ ያሉ ልጆችን ስልጠና ስሰጥ አንድ ጥያቄ ጠይቃቸዋለሁኝ። ቤተሰቦቻችሁ በምን መንገድ ነው ቤት ውስጥ የሚያውቋችሁ? እንዴት ነው የምትታወቁት? ቤት ውስጥ ከወንድም ከእህቶቻችሁ የምትለዩበትና የምትታወቁበት መንገድ ምንድነው የሚል ጥያቄ ጠይቃለሁኝ። አንድ ልጅ ምን አለ? የ9-10 ዓመት ልጅ ይሆናል። እኔ ቤተሰቦቼ ውስጥ የምታወቀው ሐሳብ በማምጣት ነው። ለቤተሰቦቼ ብዙ ጊዜ አማራጭ ሐሳቦችን ማምጣት እችላለሁኝ አለ እና ሌሎችም ያው የተለያየ የራሳቸው መልስ መልሰውልኛል። ልጆች በቤታችን ውስጥ ዋጋ እንዳላቸው የሚረዱበት መንገድ ነው። አንደኛው የነሱን ልዩ ማንነታቸውን ወይም ደግሞ ዩኒክነሳቸውን ስናውቅላቸውና ስናከብርላቸው ዋጋ እንዳላቸው ጠቃሚ ልጆች እንደሆኑ ይሰማቸዋል። ሁለተኛ የሚያመጧቸውን ሐሳቦች ስናከብርላቸው በሐሳብ ስናሳትፋቸው ዋጋ እንዳላቸውና ጠቃሚ ልጆች እንደሆኑ ይሰማቸዋል። ሶስተኛ ከማይችሉት ይልቅ የሚችሉትን ከወቀሳ ይልቅ ማበረታታትን የነሱን ሐሳብ ውድቅ ማድረግና ከማጣጣል ይልቅ ሐሳባቸውን ጆሮ ሰተን ስናዳምጥ ዋጋ እንዳላቸውና የሚሰሙ ልጆች እንደሆኑ ይገባቸዋል። አራተኛ እኛ የነሱን ነገር እስራቸው እያለ ከምናደርግላቸው ነገሮች ይልቅ በራሳቸው እንዲያደርጉ እድል ስንሰጣቸውና ኃላፊነት ስንሰጣቸው ስናሳትፋቸው ስለራሳቸው የሚሰማቸው ስሜት ጥሩ ይሆንና ዋጋ እንዳላቸው ይሰማቸዋል ማለት ነው። ለምንድነው ጥቅሙ? 10ዎቹ እድሜ ውስጥ ሲገቡ ትልቅም ሲሆኑ የአቻ ግፊት ውስጥ እንዳይወድቁ በራሳቸው መቆም እንዲችሉ ስለራሳቸው የሚሰማቸው ስሜት ጠንካራ እንዲሆን ይረዳናል ማለት ነው። ልጆች በቤት ውስጥ ዋጋ እንዳላቸው በጣም ማወቅ ይፈልጋሉ። አመሰግናለሁ።